አንድ ባለጸጋ ሀብታም ሰው ነበር ብዙ ጓደኞች አሉት ለብዙዎቹ ደይን እዳ ያበድር ነበር ያበድራቸው ነበር አንዴ ታዲያ ታመመ ቤት ቁጭ ብሎ ያለ የሚጠይቀው ሰው ጠፋ የሚጠይቀው ሰው አጣ እኔ ተከበርኩ ሀብታም ስንቱን ያበደርኩ ደግ ሰው እንዴት ታምሜ የሚጠይቀኝ አጣለሁ ሰው ሲያማክር አይ ባለ ዳዎቹ እዳው መክፈል ስላልቻሉ አይንም ማየት ፈርተው ነው አሉት ግልጽና ይከብደዋል እንዴት ብለው ይምጡ እንደዛ ነው አላው ይሄ ብር ከወንድሞቼ ቆረጠኝ ሰው ጠራና ገበያ ወጣ አዋጅ በላል ከገሌ እዳ ያለበት ሰው ከእዳ ነፃ ናችሁ ብለው ወጃል ወጡ አዋጅ አለ ሙአሪኾቹ ታሪክ ዘጋቢዎቹ ምን ይላሉ ከሰዓት የበሩ ቋሚ ተሰብሮ አደረ በሚጠይቀው ሰው ብዛት ሰውየው አፉ ብለው ወንድምነትን ገዙ ከብር ወንድም ይበልጣል ብር ይቅርብኝ ወንድሞቼ ይሻላል በአኺራ ደግሞ ኢሳር የሚሰጠው ጥቅም ጀነትን ያወርሰናል ማራኪ ታሪክ እናታችን አይሻን ያስገረመውን ሐዲስ ልንገራችሁና ምናልባት ፕሮግራሜን ወደ ማጠቃለል እሄዳለሁ ይህ ሐዲስ ቡኻሪ ላይ የተዘገበ ሐዲስ ነው እናታችን አይሻ ምን ትላለች جاءت مسكينة تحمل ابنتين لها አንዲት ምስኪን ወደ ቤቴ መጣች ሁለት ሴት ልጆቿን ይዛለች እርቧታል ከዛም እባካችሁ ለግሱን እርቦናል ስትል ከረሱል ቤት የነበረው ያኔ አይሻ ቤት ቴምር ብቻ ነው 3 ቴምር ሰጠዋት ያለችንም እሱ ነበር ትላለች ሁለቱን አንዳንዱን ለሁለት ልጆቿ ሰጠች ብሉ ብላ አንዷን ለሷ ያዘች ሁለቱ ልጆቿ ቶሎ ጉርስ አርገው እናታቸው አፍ ያለችው ማየት ጀመሩ ስጭን ይያሉ ማማ አብይን ሲሉ ሆዶ አልቻለም ፍሬውን አውጥታ ከሁለት ገምሳ ለሁለቱ ሰጠቻቸው እሷ ሳትበላ እነሱን አፈረት አስቀደመች እናታችን አይሻ የእዝነቷ ማርኮኝ ረሱል ሰለላሁ ዐለይሂ ወሰለም እንደገቡ ይህን ታሪክ ነገርኳቸው አንዲት ምስኪን መጣ የሰራችው ታሪክ ልቤ ማረከኝ እንዴት ያለሽ ደግ ሰውና አጣለቻቸው ለካ ረሱል ወደ ቤት ሲመጡ ከላይ ዜና ተነግሯቸዋል ስለዚህ ሴት فقال النبي منالو إن الله قد أوجب لها الجنة واعتقها من النار الله ለዚች ሰው በዚዝነቷ ልጆቿን በማስቀደሟ ጀነትን ጽፎላታል ከሳትም ነፃ አውጥቷታል ለሌሎች መኖር ለሌሎች ማሰብ እስልምና እንዲህ አይነት ምንዳ ይሰጠዋል ምናልባት ፕሮግራም የምጨርሰው ስለ ራስ ሌሎች ማስቀደም ሲጠቀስ ዑንዋኑል ኢታር ስለ ኢታር ሌላን ስለ ማስቀደም ዑንዋን አለች መገለጫ ሞቶ አለ መፈክር ሁሌም ይማርከኛል ታሪኩ የአቡበክር ታሪክ ነው አቡበክር الصديق رضي الله عنه ሂጅራ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ሂጅራ ወጣው ነበር ሂጅራ ወጣው ይያሉ ጠምቷቸው እርቧቸው ነበር ረሱል ሰለላሁ ዐለይሂ ወሰለም ሚጠጣ ወተት አገኙ አቡበክር እሳቸው ሊጠጡ ጀመሩ ይላል ተመልከቱ ኢታር ለረሱል ያለውን ሑብ እሳቸው ከነፍሱ እንዴት እንደሚያስቀድም ልክ መጠጣት ሲጀምሩ ትክ ብሎ ያያቸዋል ከዛ ምን አለ ታሪኩ ሲዘግብ فشرب حتى ارتويت ረሱል ጠጡ ጥቤ እስኪቆረጥ ድረስ የጠጣው ማን ነው ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ጥሞ የተቆረጠለት ማን አቡ በክር الصديق فشرب حتى ارتويت እሱ ጠጣ እኔ እስክረካ ድረስ عنوان الإيثار ኢስላም የሰፋው በዚህ ትስስር ሌሎችን በማስቀደም ጉዞ ነው ሙስሊሞች አሁን የት ነው ያለን አንዱን ቤት አስኮብልሏት በሷ ነግዶባት ይጠፋል
ከሷ በላይ ነፍሱን አስቀድሞ ጥሎ ማለፍ ላይ እንገኛለን። አላሁ ሱብሓነሁ ወተዓላ ጥሩ ሙስሊሞች ለሌሎች አሳቢ ያድርገን እላለሁ። አላህ በሰማነው የምንጠቀም ያድርገን። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ።